ሰላም ጤና ይስጥልን። ዛሬ አንድ መረጃ ልሰጣችሁ ነው የመጣሁት። መረጃው ምንድነው? አንድ ሰው መንጃ ፍቃድ ማውጣት ሲፈልግ ምን አይነት ጥንቃቄ ማድረግ እንዳለበት ነው። ላይክ፣ ፎሎ፣ ሼር፣ ኮፒ ሊንክ አድርጉ። አንድ ሰው አሽከርካሪ ለመሆን መንጃ ፍቃድ ለማውጣት ሲፈልግ ማወቅ ያለባቸው ወሳኝ ነገሮች ይኖራሉ። የመጀመሪያው ነገር ምንድነው? መንጃ ፍቃዱ ለምንድነው የሚያወጣው ወይንም የትኛውን ካታጎሪ ማውጣት አለበት የሚለውን ነገር በደንብ አድርጎ ማወቅ ይኖርበታል። አንዳንድ ሰው ዝም ብሎ መንጃ ፍቃድ ሊመጣ ይችላል ወደ ማሰልጠኛ ተቋማት ማለት ነው። ስለዚህ የትኛውን መንጃ ፍቃድ ፈልጎ ነው ለምን ጉዳይ ነው የፈለገው የሚለውን ነገር በትክክል ማወቅ መቻል ይኖርበታል። ምክንያቱም የህዝብ ተሽከርካሪ ለማሽከርከር የደረቅ ጭነት ተሽከርካሪዎችን መንጃ ፍቃድ ሊያወጣ ይችላል። የደረቅ ጭነት ተሽከርካሪዎችን ለማሽከርከር የህዝብ ተሽከርካሪዎችን መንጃ ፍቃድ ሊያወጣ ይችላል ማለት ነው። ስለዚህ መጀመሪያ ነገር ይሄንን ማወቅ አለበት። የትኛውን ካታጎሪ መንጃ ፍቃድ ማውጣት አለብኝ የሚለውን ነገር ማወቅ አለበት። ሁለተኛውና ወሳኙ ነገር ማወቅ ያለበት ነገር ምንድነው? ማሽከርከርን መማር ያለበት አንድ ሰው ከማሰልጠኛ ተቋም ነው። ለምን ቢባል አንዳንድ ሰው ለምሳሌ ቲዮሪውን አነባዋለሁ ፕራክቲሱንም እለማመዳለሁ የሚል ፕሪንሲፕል የሚከተሉ ሰዎች አሉ። ይሄ ትልቅ ስህተት ነው ማለት ነው። በጣም ትልቅ ስህተት ማለት ነው። ሀገራችን ላይ የማሽከርከር ሙያ ዝቅ ብሎ እንዲታይ እንዲሁም ደግሞ በትንሽ ተሽከርካሪዎች ብዙ አደጋ እንዲደርስ የሚያደርግ ነገር ቢኖር አንደኛው ይሄ ነው ማለት ነው። ለምን ብትሉ ሁለት መሰረታዊ ምክንያቶች አሉት። አንደኛው ነገር ምንድነው? የቲዮሪ ስልጠና ነው። የቲዮሪ ስልጠና ክላስ ውስጥ ቁጭ ብሎ አንድ ሰው በሚማርበት ጊዜ ከተለያዩ ተማሪዎች ጋር ዲስከስ እያደረገ ነው የሚማረው። ከዛም በተጨማሪ ደግሞ እዛ ጋር ትሬን የሚያደርገው አስተማሪ ወይንም ደግሞ ትሬነር የሚሰጥበት መንገድ ይለያል ማለት ነው። ለምሳሌ እኛም በበን የምንረዳበት መንገድ እና አንድ ጓደኛችን አንብቦ የሚረዳበት መንገድ ይለያያል። ሁለታችን ዲስከስ እናደርግ አንድ ኮንሰፕት እንይዛለን። ሁለተኛ ነገር ደግሞ የአስተማሪው መረጃ ደግሞ ሲመጣ ጥሩ ኮንሰፕት መያዝ እንችላለን። ምክንያቱም አስተማሪው ብዙ ጊዜ ስላስተማረ ለተማሪዎቹ እንዴት አድርጎ መስጠት እንዳለበት ስለሚያውቅ ማለት ነው። እኛ የምንረዳበትና እሱ የሚያስረዳበት መንገድ ይለያያል። ስለዚህ የቲዮሪ ክላስ አንድ ሰው ቁጭ ብሎ መማር አለበት። እንደገና ከተማሪዎች ጋር ዲስከስ ማድረግ ይኖርበታል ማለት ነው። ሁለተኛው ነገር ደግሞ የተግባር ስልጠና ነው። የተግባር ስልጠና ላይም አስተማሪ የሚያስተምረውና ሹፌር የሚያስተምረው ትምህርት እኩል አይደለም ማለት ነው። ለምን? አስተማሪው ለምሳሌ ከቆምንበት መነሳት ጀምሮ ያስተምራል፣ ወንበር ማስተካከል ያስተምራል፣ ማርሽ አጨማመር፣ አቀናነስ ያስተምራል፣ ባላንስ ያስተምራል። ይሄንን እንግዲህ ብዙ ጊዜ ስላደረገ ለኛ ሲሰጠን ቀለል ባለ መልኩ ይሰጠናል ለተማሪዎች ማለት ነው። ስለዚህ ሹፌር ግን በሚሰጥበት ሰዓት ሹፌር ምንድነው ስራው? ማሽከርከር ነው። ረጅም ጊዜ ወደ ማሽከርከሩ ላይ ስለሚያተኩር ለሰው እንዴት መስጠት እንዳለበት ላይችል ይችላል። ማሽከርከሩን አይችልም አይደለም፣ ግን ለሰው መስጠትና መንዳት ይለያያል። ተሽከርካሪውን ኦፕሬት ማድረግና ሌላ ሰው እንዴት ኦፕሬት ማድረግ እንዳለበት መንገድ ይለያያል ማለት ነው። ስለዚህ አንድ ሰው መጀመሪያ ላይ መኪና መላመድ ሲፈልግ በማሰልጠኛ ተቋም ገብቶ ነው መማር ያለበት ማለት ነው። ቤዚክ ነገሮችን ከማሰልጠኛ ተቋም ከወሰደ በኋላ ሹፌር ቢያስተምረው ከአስተማሪው የተሻለ ማስተማር ይችላል ማለት ነው። እንዴት ብትሉ ለምሳሌ አስተማሪው የተለያዩ ውስብስብ ቦታዎች የተጨናነቀ ቦታዎች ላይ ላያሽከረክር ይችላል። በመዝማዛ ቦታዎች ረጅም ርቀት በፍጥነት ማሽከርከር፣ በአነስተኛ ፍጥነት ማሽከርከርን ደግሞ ሹፌር ሊያስተምረን ይችላል። ምክንያቱም አስተማሪ በትንሽ ርቀት ውስጥ ነው እዛው የሚያስተምረው ማለት። ስለዚህ አንድ ሰው መንጃ ፍቃድ ማውጣት ሲፈልግ አንደኛ ነገር ማወቅ ያለበት መጀመሪያ ላይ የተናገርኩት ነው። የትኛው መንጃ ፍቃድ ማውጣት እንዳለበት ማወቅ አለበት፣ መጠየቅ አለበት። የትኛው መንጃ ፍቃድ የትኛው መኪና ማስነዳት ይችላል የሚለውን ነገር ማወቅ አለበት። ሁለተኛ ነገር ደግሞ ልክ እንደሌላ ትምህርት በርቀት መማር ትክክል አይደለም። በትክክል ክላሱን አቴንድ አድርጎ የመስኩንም አቴንድ አድርጎ መማር ያስፈልጋል ማለት ነው። ስራ ካለው የአመት ፍቃድ ሞልቶ የተለያዩ ሜቶዶችን ተጠቅሞ ክላሱን በትክክል መማር ይኖርበታል ማለት ነው። የንድፈ ሐሳቡንም ትምህርት የመስኩንም ትምህርት ማለት ነው። ያንን ጨርሰን ፈተናዎችን አልፈን መንጃ ፍቃዱን ከያዘን በኋላ ደግሞ ሪል ወርልድ ላይ ያለው አሽከርካሪ ደግሞ ከሱ ጋር ደግሞ ሆነን እንለማመዳለን ማለት። ስለዚህ እንደዚህ ብናደርግ ጥሩ አሽከርካሪ መሆን እንችላለን ማለት ነው። ምክንያቱም ለምሳሌ እኔ አሽከርካሪ ልሁን አንዱን ሳስተምረው የተበላሸ ቅኝት ሊኖረኝ ይችላል። ለምሳሌ ቤልት አጠቃቀሜ፣ ማርሽ አጨማመሬ፣ ማርሽ አቀናነሴ፣ የነዳጅ አጠቃቀሜ፣ የፍሬን አጠቃቀሜ፣ የፍሪሲዮን ፔዳል አጠቃቀሜ፣ የመሪ አጠቃቀሜ ትክክል ላይሆን ይችላል ማለት ነው። ስለዚህ ምንጊዜም ከአስተማሪ ከተማርን በኋላ ወደ አሽከርካሪ ብንሄድና ብንማር የተሻለ ነው ለማለት ነው። አዲስ ከሆናችሁ ፎሎ አድርጉ። ሐሳብ አስተያየት፣ ጥያቄ ሲኖር ኮሜንት ሴክሽን ላይ አስቀምጡ። ለሁሉም ደርስ ላይክ፣ ፎሎ፣ ሼር፣ ኮፒ ሊንክ አድርጉ። ጤና ይስጥልን።